ብሎኝ ነው ብሎ እንግዲህ ነግረው ከዛም በኋላ እሷም ያው አላ አይደለ የእናት አንጀት የሆነ ነገር ራሱ እኮ ይነግራል። እና ከዛም በኋላ ሄዳ እንግዲህ ይቅርታ አድርግልኝ ሀንዬ ቅድም ስለተናገርኩሽ ብላ ለምን የዋንዬውን ነገር ሲፈጠር ብቻዋን ታጉረመርማለች እና ስታጉረመርም ስትሰማ ምን ተፈጥሮ ነው ምናምን ብላ ስትጠይቃት ከዛም በኋላ ለማስረዳት ስትሞክር በቃ ምንም ነገር አታስረድኝ እና አሁን ስራውን ትተሽ እቤት ሄደሽ እንድታርፊ ይፈልጋለሁ ስትላት አይ እትዬ እራት እኮ አልሰራውም ስትላት ችግር የለውም እኔ እሰራለሁ ዛሬ እና ስለተናገርኩሽ እንደውም ቅጣት ይሁንልኝ ብላ እንግዲህ ወደ ቤት ላከቻት። ከዛ ምናስዬ ፍቅር የሆነው ልጅ ማለት ነው ሀኒቾ ልትወጣ ስትል ሳሎን ቁጭ ብሎ ሶፋ ላይ እንግዲህ ፊልም እያየ ነበር። ከዛም በኋላ እንዴ ማየ ፈቀደችልሽ እንዴ አንዬ አላት። አዎ ከዛም በኋላ አብሬሽ መሄድ እፈልጋለሁ። የት የምትሄጂበት? እኔ አንቺን ከሰላም ለይቼ አላይሽም። እዚህ ቤት ከገባሽ ጀምሮ እንደ አንድ አባል እንደ አንድ ቤተሰብ ነው አንቺን ማይሽ። ስለዚህ እኔ እንደ እህቴ ነው ማይሽ። ስለዚህ አንቺም እንደ ወንድምሽ የምታይ ከሆነ ችግሮችን አብሬሽ እንድጋፈጥ ፍቀጂልኝ እባክሽን ብሎ እንግዲህ ስላት እንደ እህት የምታይኝ ከሆነ እኔ ችግሮቼን በራሴ እንደምወጣው መተማመን አለበት። ስለዚህ ለዛሬ ለብቻዬ ልሄድ ተው ብላ እንግዲህ አሳምነው እሷ ሄደች። ወይዘሮ ሜላት ደግሞ እነሱ ይሄንን ነገር ሲያወሩ እንግዲህ ተደብቃ እየሰማች ነበር። በጣም ደስ እያላት ነበር ማለት ነው። ግን እኔ ግን ሀና ልጃቸው እንደሆነች የሚያውቁበት ጊዜ እየፈጠነ ይመስለኛል። ቤተሰብ ያው ሀና ልጃቸው እንደሆነች ደግሞ አወቁ ማለት ድራማው ወደ ማለቅ ያደርሳል ብዬ እንትን እላለሁ። ምክንያቱም እሷ ያው ልጅ መሆኑን ካወቀ ሀሴት ሀና የሚፈልጓት ልጃቸው እንደሆነች ወይዘሮ ሜላት ካወቀች አይ ማወቅ የለባትም አሁን ትንሽ መቆየት አለባት ብዬ ተስፋ አደርጋለሁ። ሰላምዬ ዛሬ እንግዲህ አልነበረችም። ከዛም በኋላ እንግዲህ ሀኒቾዬ ወታ እጮኛዋን ኤልያስን ዛሬ እኮ በጊዜ ከስራ ወጥቻለሁ፣ ስለዚህ ላገኝ እፈልጋለሁ እንገናኝ ብላ እንግዲህ ለሱ ደወለችለት። ኤልያስም ደውሎ አገኛት፣ ውጪ ላይ ተገናኙ። ከዛም በኋላ ስለመጣ በጣም ደስ ብሎኛል፣ እንኳንም መጣ በምታስፈልገኝ ሰዓት ነው የመጣኸው ብላ እንግዲህ ሀንዬ በጣም ደስ አላት ማለት ነው። ከዛም በኋላ እንግዲህ ባልተለመደ ሰዓት በጊዜ ወደ ቤት ስትሄድ አባትዮ ደንግጠው እንዴ ልጄ ምን ሆነሽብኝ ነው ብሎ ሲቀበሏት፣ ከዛም በኋላ አባዬ ዛሬ በጊዜ ስለመጣው ነው አይደለ የደነገጥከው? ደህና ነኝ በቃ የሆነ ድብር ብሎኝ ስላዩ አሰሪዎቼ በጊዜ እንዲወጣ ፈቅደውልኝ ነው ዛሬ ብላ እንግዲህ ለአባቷ ተናገረች። ከዛም በኋላ ለምን ስለደበረኝ አይደለም እንጂ ስለደበረኝ ያለችው ለኤልያስ ነው። ለአባቷማ ያለችው ከደሴ ሰው መጥቶ ላገኝ ስለነበረ ፈቀዱልኝ ነው። ከዛም በኋላ ማን ነው ከደሴ የመጣ ከድር እኔ ማላውቀው ሰው ደውሎልኝ ላገኘው አልሸ ወይኔ እያለው እንግዲህ አባትየው ደስ ብሏቸው ነበርና ለማንኛውም ያው አባትየው ስለሚያማቸው የሀንዬን ወግና ማየት ይፈልጋሉ። እሷ የሆነ ቦታ ደርሳ ነው በቃ እሳቸው የሆነ ቢሞቱ ራሱ ቅር አይላቸውም ማለት ነው። ያኔ አሁን ግን እሷ እንደዚህ ተንጠልጥላ ስለሆነ ያለችው የእሷ ነገር በጣም ነው የሚያሳስባቸው አባት ስለሆኑ ማለት ነው። እና ለማንኛውም ምናሴ ያልኩኝ ጆሮ ከእስር ቤት ቢወጣ